ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ የምናየው ክላስ 2 በሚለው 8+8+8 ህጎች። እነዚህ ህጎች የጊዜ አጠቃቀም ናቸው። እንግዲህ እንደምናውቀው በቀን ውስጥ 24 ሰዓቶች ነው ያሉት። እነዚህ 24 ሰዓቶች ለሁላችንም በእኩልነት የታደልናቸው ጊዜያቶች ናቸው። እነዚህ ጊዜያቶች እንዴት መጠቀም አለብን በሚለው ብቻ ነው የምንለያየው። አብዛኛው ሰው እነዚህ ሰዓታትን በአግባቡ ተጠቅሞ ስኬታማ ይሆናል። አብዛኛው ሰው ደግሞ አጠቃቀሙን ተዛብቶበት መጠቀም እንዴት መቻል እንዳለበት ግራ ገብቶት ሳይጠቀማቸው በመቅረት ስኬታማ ሳይሆን ቀርተዋል። እና እነዚህ የስኬታሞቹ ሰዎች ምስጢርን እንዴት መጠቀም እንዳለብን በሶስት ከፋፍለን ማየት እንችላለን። አብዛኛው ብልህ ሰዎችን አብዛኛው ስኬታማ ሰዎችን እነዚህ 24 ሰዓታትን በሶስት ቦታ ከፋፍለው ይጠቀሙታል። የመጀመሪያው 8 ሰዓት ለስራ ነው የሚያውሉት። ጠንካራ ለሆነ ስራ ያውሉታል። በርትተው ይሰራሉ፣ ተግተው ይሰራሉ። የነጋዴ ስራዎች ሆኑ በንግዳቸው፣ ተማሪዎች ሆኑ በትምህርታቸው የተለያየ ስራ በመስራት ጠንክረው በመስራት 8 ሰዓትን ያሳልፉታል። 8 ሰዓትን ያለምንም እረፍት፣ ያለምንም መከፋፈል፣ ያለምንም መሸራረፍ ይጠቀሙታል። ሌላኛው የተቀረው 8 ሰዓት ደግሞ ለመኝታ ነው የሚጠቀሙት። ልክኛ ስንተኛ ቲክቶክን ምናምን እየተጠቀሙ ነው ጊዜያችን የምንፈጀው። እነሱ ግን 8 ሰዓቱን ለዲፕ ስሊፕ ነው የሚጠቀሙት። ጥልቅ የሆነ ለመኝታ ሰዓት ተጠቅመው እንቅልፋቸውን በአግባቡ ይተኙበታል። ይህንን 8 ሰዓቱን በዚህ ነው የሚጠቀሙት። እንቅልፍ ጥሩ የሆነ እንቅልፍ ምናምን እንዲኖረን ከፈለግን ይህን 8 ሰዓት ከሰራን በእርግጥ ይደክመናል። ይህን ሲደክመን ደግሞ ጥሩ የሆነ እንቅልፍ እንዲወስደን ያደርገናል። ስለዚህ 8 ሰዓቱ እንቅልፍ ጥሩ የሆነ እንቅልፍ ዲፕ የሆነ እንቅልፍ መተኛት እንዳለብን ይህን የ24 ሰዓት ህጎችን ወይም ደግሞ የ8+8+8 ህጎችን ይገልጽልናል። የተቀረው 8 ሰዓት ምን እናድርገው በሚል ነው አሁን የምንወያየው። ምክንያቱም ይህንን አብዛኛው ጊዜ ተማሪዎች ከሆኑ አሁን ሃርድ ወርክ የምንለው ለተማሪዎች እንዴት ነው? ከአብዛኛው ጊዜ ከ2 ሰዓት አካባቢ ወይም ከ2 ተኩል አካባቢ እስከ 6 ሰዓት ያለው በትምህርት ነው የምንቆየው። በአስተማሪ በክላስ ነው የምንቆየው። ከዚህ ወቅትም ደግሞ ከ6 አካባቢ ያለው ከ6 እስከ 8 ተኩል ያለው ደግሞ በምሳና በትናንሽ ናፕ የምንላቸው የእንቅልፍ ጊዜያቶች። አሁን ናፕ የምንለው ትንሽዬ እንቅልፍ የሚወስደን ነው። በዚህ በናፕ ጊዜያቶችን ያሳልፈን በዚህ ውስጥ ምሳ የምንበላበት ትንሽ ከሰዓት በፊት ተምረን ከሰዓት በኋላ ስለምንማር ለሱን የምንጠቀምበት ጊዜ ነው። አሁን እዚህ ላይ ያሉ ሰዓታችን እስከ ስንት ይደርሳሉ? ከ2 ተኩል እስከ 6 ያለው 3 ተኩል ሰዓት እዚህ ታጥተዋል። እዚህ አካባቢ ያለው ደግሞ ከ8 ሰዓት እስከ 11 ተኩል አብዛኛው ጊዜ ትምህርት የምንቆይበት አጋጣሚ አለ። በተለይ የዩኒቨርሲቲ ተማሪዎች ከሆነ ይህም ትምህርት የምንቆይበት ሰዓት ነው። ስለዚህ ከዚህ ከ8 ተኩል እስከ 11 ተኩል ያለውን ሰዓት ስናየው ደግሞ ለ2 ሰዓታት ያክል ለ3 ሰዓታት ያክል በትምህርት እንቆያለን። ለ3 ሰዓታት የሚያክል። ስለዚህ ይሄን ስንደምረው ስንት ሰዓት ይመጣል? 3 ተኩል ሰዓትና 3 ሰዓት። ይህንን 6 ተኩል ሰዓትን አስተማሪዎች በሚያስተምሩን ጊዜ ጠብቀናል። አብዛኛው እረፍት ሊኖረን ይችላል። በዚህ ሰዓት ላንማር እንችላለን። ግን ደግሞ ብንማር እንኳን ሳምንቱን በሙሉ ፕሮግራም ቢኖረን ይሄ ምን ይሆናል? 6 ተኩል በትምህርት ነው ያሳለፍነው። እዚህ ላይ አስተማሪውን ትኩረት አድርገን ካዳመጥነው በክላስ ቴንሽናችን ሳይሰረቅ ቆይቶ ከተማረ ተጠቀምንበት ማለት ነው። ይህን የስራ ሰዓታችን ተጠቀምንበት ማለት ነው። ስንት ሰዓት በዚህ ይቀራል? 1 ተኩል ሰዓት ትርፋለን። በዚህ በሃርድ ወርክ የምንለው አብዛኛው ጊዜ ክላስ ከሌለን ደግሞ ተጨማሪ 6 ሰዓቱ በራሳችን እንጠቀምበታለን። አስተማሪው የግድ ሆኖ ካስተማረን ግን ሙሉ ሳምንቱን ካስተማረን አስተማሪው ግን ይሄንን 1 ተኩል እረፍታለን። የስራ ሰዓታችን ነው። ይህን የስራ ሰዓታችን በራሳችን ጥረት ላይብረሪ ነው የትም ገብተን እንድንጠቀምበት ይረዳናል ማለት ነው። ይህን 1 ተኩል ሰዓቱ ማለት ነው። ሌላኛው ደግሞ 8 ሰዓቱ ለመኝታ የሚለውን ምንም ነገር ሳንነካካ እንቅልፍ ስንተኛ
ልክ 20 ደቂቃ አካባቢ የሆነ እንቅልፍ እንዲወስደን የምንጠጣበት ምናምን ነው አለ። ይህን ሃርድ ወርክ ላይ ከቆየን ግን ይህን በአግባቡ እየተጠቀመ ከቆየን ግን እንቅልፉ እምቢ ስለማይለን ይህን 8 ሰዓት ያለ ምንም ነገር ሞባይል ቢሆን ምንም ነገር ሳንነካ የምንተኛበት ይህን ዲፕ ስሊፕ ወይም ደግሞ እምቅ እንቅልፍ የምንለው ነው። የሆነበት ጥቅም የምንተኛበት እንቅልፍ የምንለው ነው። ይህንን ሌሊት መጠቀም አብዛኛው ጊዜ ሌሊት ነው የምንጠቀመው። ከ4 ሰዓት የሌሊት እስከ 12 ሰዓት ምናምን የምንተኛ ከሆነ እስከ 12 ሰዓት የምንተኛ ከሆነ ይህንን 8 ሰዓት አካባቢ ነው የሚሆነው። ወይም ደግሞ 3 ሰዓት ከጀመርን ማታ 3 ሰዓት ከጀመርን እስከ 11 ሰዓት የእንቅልፍ ሰዓትን ይሆናል ማለት ነው። ይህንን ዲፕ ስሊፕ ነው። ከዚህ ከ3 ሰዓት ያለውን ሰዓት ጀምሮ መኝታ ከጀመርን እንቅልፋችን መምጣት ከጀመረ እስከዚህ ሰዓት እስከ 11 ሰዓት ያለው ደግሞ የምንነቃበት ነው። ስለዚህ ከ11 ሰዓት ጀምሮ እስከ 2 ሰዓት ምናምን ያለው የሃርድ ወርኪንግ ጅማሮ የተለያዩ ነገሮችን ማከናወን እንችላለን። ይህንን በትርፍ ሰዓት ምናምን ሆኖ ከታየ በዚህ በ8 ሰዓታችን ምን እናደርጋቸው የሚለው ቀምረን የምንሰራው ይሄን አሁን ዋናው የሚያስፈልገን ነገር የተቀሩ 8 ሰዓቶችን እኛ ለህይወታችን እንዴት ደስተኛ እንድንኖር የሚረዱን ካልኩሌሽኖች ወይም ደግሞ የሂሳብ ስሌት አላቸው በእነዚህ በ8ቱ። ስለዚህ እሱን የምናየው ይሆናል። እና የተቀሩ እንግዲህ እንዳየነው 8 ሰዓት ጠንክረን ለመስራት ምናምን ካለ 8 ሰዓት ደግሞ ለመኝታ ካለን የተቀሩ 8 ሰዓት እንዴት እንድንፈላቸው የሆነ ህግጋት አለ። አሁን 8 ሰዓት አለን አይደል? 8 ሰዓቱን በ3 ቦታ እንከፍለዋለን። ይህን 8 ሰዓት በ3 ቦታ ላይ ነው የምንከፍለው። አንድ 3S የሚል ህግ አለ። 3S ለ3S ምንድነው ኤስ የሚለው እንግዲህ የምናየው ይሆናል። ኤስ ስታንድስ ፎር ሶል ፎር ሰርቪስ ፎር ስማይል ኤን 3F ኤፍ ስታንድስ ፎር ፋሚሊ ፎር ፍሬንድስ ኤን ፎር ፕራይስ the last one is 3H H stands for health hygiene and hobby so እነዚህ ከፋፍለን እንዴት ነው የምናያቸው? ለሁሉም 8 ሰዓት ባለዎቹ ደቂቃ ኦልሬዲ 8 ሰዓት 480 ደቂቃዎች አካባቢ ነው። ይህን 480 ደቂቃዎች በ3 ስንከፍለው 2 ሰዓት አካባቢ ይደርሳቸዋል። 2 እነዚህ 150 ደቂቃ አካባቢ ይደርሳቸዋል። ይህ 150 ደቂቃ ለ3S ስንሰጠው 3S ምንድን ነው? ሰው ይህንን ነፍሳችን የምንሻ የውስጣችንን የምናዳምጥበት ወይም ደግሞ ራሳችን የምንፈልግበት ሰዓት ነው። ይህን ሰውን ለዚህ ለውስጣችን የምንሰጠው ጊዜ ስንት ደቂቃ ይሆናል? ከ150 50 ደቂቃ ይደርሰዋል። 50 ደቂቃ ይደርሰዋል። ለዚህ ለሰርቪስ ይህን ሰርቪስ የሚለው ነገር የሆነ ልጅናችን እርካታ የሚያገኝበት ነው። በጎ አድራጎት በፈቃዳችን የሆነ ለሌላ ሰው ጥሩ የምናደርገው ነገር ነው። ይህም በጎ አድራጎት የምንለው ወይም ደግሞ ሰርቪስ አገልግሎትን ለሰው የምንሰጠው ከዚህ ምንም አይነት ክፍያ ሳንጠብቅ የምናደርገው ከሆነ በህይወታችን ይህች 8 ሰዓት ወሳኝ ናት ብያለሁ ቅድም። ባለፈ ራሱ በሰራሁትን ቪዲዮ እነዚህ ህጎችን እንዴት ነው አስደሳች ይሆናል ብያችሁ ነበር። ይህን 8 ሰዓት ለእኛ በጣም አስደሳች ነው የምናገኝበትን ነው። ምክንያቱም ሰው ነው ውስጣችን የምንፈልግበትን ነው፣ ሰርቪስ የምንሰጥበት ነው፣ አገልግሎት የምንሰጥበት ወይም ደግሞ በጎ አድራጎትን የምናከናውንበት ነው በፍቃዳችን ማለት ነው። ሌላኛው ስማይል ነው። ይህን ስማይል በእርግጥ በእኛ በሀበሻ ወይም ደግሞ በኢትዮጵያ የማይቻል ነገር ነው። ስለዚህ ይህን አይሆንልኝም ይህን ላደርገው አልችልም ብለን ብናስብ እንኳን 50 ደቂቃውን ለሌላ ነገር ማዋል እንችላለን። ፈገግ ብለን ምንም አይጠፋም ማለት። ስለዚህ ለፈገግታ ጊዜ ምናምን ብሎ ይህን በፈረንጅ ምናምን አቅመት የተሰራ ስለሆነ ይህንን ወደ እኛ አምጥተን 50 ደቂቃ ይዛል። በርግጥ ይህን 50 ደቂቃ ወደ ሌላ ስራ ማዋል እንችላለን። ስለዚህ ይህን እንደ ሪዘርቭ እንደ ተያዥ ወይም ደግሞ እንደ ትርፍ ሰዓት አድርገን በማሰብ የሆነ ነገር በሃርድ ወርክም ሲጎደል በዲፕ ስሊፕም የሆነ ነገር ስንቸገር ወይም ደግሞ በሌሎችም ነገር ሳይሳካልን ሲቀር ይህን እያመጣን መምራት እንችላለን። ምክንያቱም በእኛ ብዙም የተለመደ ፈገግ የሚያስብል ነገር ብዙም አላገኘንም። ስለዚህ በእሱ እንሄዳለን እናከናውነዋለን ይህንን ነገር ማለት ነው።
ሌላኛው ይህንን ስሪ ኤፍ የምንለው ይህንን ነገር እንዴት ነው የምናከናውነው? አንድ ፋሚሊ አለ። ይህን ለፋሚሊ 50 ደቂቃ የሚያክል መስጠት አለብን። በእርግጥ ከሌላ ነገር ፋሚሊ መስጠት እንዳለብን ይታወቃል። ግን ደግሞ እዚህ ያለንበትን በተለይም ተማሪዎች ሆነ ዩኒቨርሲቲ ተማሪዎች ሆነ ከቤተሰብ ከወላጅ ከሌሎች ነገሮችን ርቀን እንደምንኖር ይታወቃል። እንዴት ነው የምናከናውነው? ስልክ በመደወል አሁን በየቀን ባንደወላቸው ይሆናል። ምክንያቱም ካርድ ሊያልቅብን ይችላል፣ ጊዜ ልናጣ እንችላለን። ስለዚህ ይህ ጊዜ የራሱን ጊዜ ሰጥተን ከሆነ ግን በቀን ባንችልን በሳምንት አንድ ለማድረግ ከዚህ እያጠራቀምን እንሄድና በሳምንት አንድ ለቤተሰብ ሁሉም ያለ ቤተሰብ ደውለን እናገኝበት። አብረን የምንኖር ከሆነ ደግሞ 50 ደቂቃ የሚያክል ከነሱ ጋር ቁጭ ብለን የምንነጋገርበትን የምንጫወትበትን ጊዜ ሊኖረን ይገባል። ይህንን 50 ደቂቃ ለቤተሰብ የምንሰጠው ነው። ይህን ከሰሌፉ ለፋሚሊ 50 ደቂቃ እንሰጣቸዋለን። ሌላው ነገር ለፍሬንድ ነው። አሁን አብዛኛው ጊዜ እየጎዳን ያለ ለፍሬንድ ብዙ ጊዜ እየሰጠ ነው። ምክንያቱም ጫና ፒር ፕሬዠር የሚባል ነገር አለ። ይህም ፒር ፕሬዠር የሚጎዳን ከልኩን ካልተጠበቀ በላይ ጊዜን እየሰጠ ነው። ለሻይ ቡና ወጥተን በዛው የሀገርኩን ሰዓት የምናጠፋበት የእንቅልፋችን ሰዓት የምናጣበት እነዚህ ይቅርና እነዚህ ራሱ መስራት አንችልም። አብዛኛው ጊዜ ከጓደኞቻችን ለብዙ ሰዓትን አብረን ስንቀመጥ ለሻይ ቡና ብቻ ወጥተን ለብዙ ሰዓት የሚሆን ለብዙ ሰዓት የሚያሰራን ሰዓት ስንቀመጥ ይህንን እንገድባለን። ይህን ሰዓት እርከን ካስቀመጥንለት ግን ይህን ደቂቃ ይህን ፕሮግራም ካወጣንለት ግን ለጓደኛ ምናምን ሊሆን አይሆንም። ለጓደኛም ራሱ የራሱ ሰዓት ተሰጥቶ በራሱ ሰዓት መሰረት አለበት፣ ራሱ ሰዓት መጠቀም አለበት። ስለዚህ የጓደኛ ግንኙነቱን ለመፈጸም ሲሆን ስንት መስጠት አለብን ማለት ነው? 50 ደቂቃ ሰጥተን ማከናወን እንችላለን ማለት ነው። ሌላኛው ፌዝ የሚለው ነው። አሁን ፌዝ በተለያዩ ሃይማኖቶች የተለያየ ስላለው ቤተ እምነት ብለነዋል። ለክርስቲያን ከሆነም ቤተክርስቲያን፣ ለሙስሊም ከሆነም እንዲሁም መስጊድ እና ሌሎቹም እንደዛ እያሉ በየእምነቱን ይለያያል ነገር። ግን ደግሞ ወደየ እምነት ቤቱን ወደየ ጸሎት ቤቱን ብንሄድበትን ሰዓት ይህንን ራሳችንን ለማግኘት ልክ ሰው እንዳለው በጽሞና የምናደርገው ነው። ይህን ግን እስከ ቤቱ ተጉዘን ሰላምን ለማግኘት የምንሄድበትን አጋጣሚ ነው። ይህን ቤዝ የሚለው ማለት ነው። ይህን ቤተ እምነት ምናምን ሄደን የምናደርገው የጸሎትን ይገልጻል። ስለዚህ በዚህ 50 ደቂቃ ምናምን ከሰጠ ነው ይህን እዚያ ደርሰን እስከምንመጣ ያለው ነገር አቻችለን መጠቀም እንችላለን ማለት ነው። ሌላውና የመጨረሻው ደግሞ ስሪኤች የሚለው ነው። ስሪኤችም ልክ እንደ ሌሎቹም 2 ተኩል ሰዓትን አለው ወይም ደግሞ 50 ደቂቃ አካባቢ ይደርሳል። ይህን ሄልዝ የሚለው ሃይጂን የሚለው ሆቢ የሚለው በተለይ ሄልዝና ሃይጂን ይገናኛል። ምክንያቱም የግል ጽዳት ነው። ይህን የግል ጽዳት የአካባቢ ጽዳት የሚጠበቅበት ነው። ሄልዝ ደግሞ ይህን ከተጠበቀ ሄልዝ ይጠበቃል። ግን እዚህ ላይ ሌላ የሚካተት ነገር እንቅስቃሴዎች አሉ። አሁን ሄልዝ ላይ እንቅስቃሴ ስፖርት አይነት እንቅስቃሴ ወይም ደግሞ የሆነ መዝናኛ የምንሄድበት ነገር አለ። መዝናኛ ለአእምሯችን የምንመገበው ነገር ማለት ነው። ስለዚህ ይህን ጽዳት ራሱ ሲተካቶ ጽዳት ስናደርግ ለራሳችን የሚጠቅም ነገር ነው። አሁን አብዛኛው ፀጉራችንና ፊታችን ሁሌ ነው የምንጠቀመው። ሰዓትን ሰተነዋል ላግን በፈለግንበት ሰዓት ስለምንታጠበው ማለት ነው። ይሄ ግን የሚለው ደግሞ ልብሳችን የምናጥብበት፣ አካባቢችን የምናጸዳበት፣ ሁሉም ነገርን በጽዳትና የምናከናውንበትን ለዚህም 50 ደቂቃ ሰጥተን መስራት እንዳለብን እያመላክናል ይህን ህግጋት ማለት ነው። ሌላው ሆቢ ነው። ይህን ሆቢ እንዴት ነው የምናስችለው? አሁን ልማዶች ናቸው እነዚህ ሆቢዎች፣ ደስ የሚሉ ነገሮች ወይም ሁሌ የምናከናውናቸው ነገሮችን አንዱ አለ። ይህን ሆቢ እንዴት ነው የምናስኬደው? አሁን ቲክቶክ ማየት ከሆነ ሆቢያችን ራሱ ለሱ ጊዜ መስጠት አለብን። 50 ደቂቃ እንሰጠዋለን። ፊልም ማየት ከሆነ በ50 ደቂቃ የሚያልቅ ፊልም ካልሆነ እንቸገራለን አይደል? ይህን ሆቢ እንዴት እናካሄደዋለን? በሌሎችም አውጣተን ማለት ነው። ሰዓት ተኩል ምናምን የሚፈጅ ከሆነ 50 ደቂቃ ስለማይበቃው አውጣተን እንጠቀም አለብን። ከዚህ በታች ደግሞ የማመለክታቸው ነገር ይኖራል ብዬ ተስፋ አድርጋለሁ። እንዴት ነው የአንድ ተማሪ ፕሮግራም ናምቶ የቀን እቅድን አውጥተው እንዴት እንደተጠቀምበት ጊዜውን እሱን የማሳያቸው ይሆናል። ስለዚህ እሷ እንደዚህ ነው የማሳያቸው። የሚያሰር ነገር አይደለም። ሌሎች ኮርሶችን አናካታቸው። እሱን ያካትተው ነገር ግን ለእናንተ የማሳያቸው ይሆናል።
እሺ እንግዲህ ይህንን ነገር አንድ ሚስተር ኤ የሚባል ታይም ስኬጁል ነው። ይህን ሚስተር ኤ እንግዲህ ገልጸዋል። በትግል በቃ በሚስተር ኤ እንለፈውና ይህንን የታይም ስኬጁል በትንሹ ነው ያወጣው። እነዚህ ክፍት ያደረጓቸውን ነገሮችን እሱን አስዞታል። የራሱን ኮርሶች ስላሉት ኮርሱን ባልገልጽ ብዬ ነው እንዲህ የዘለልኳቸው ነገሮች እና ይህን ክላስ ነው ምናምን አብዛኛው ክላስ ነው ምናምን ብሎ ጥናትም አለው እረፍት ምናምን ሲኖር ክላስ ይኖረዋል። ከዛ ቅዳሜና እሑድ ደግሞ እሑድ እረፍት አድርጎታል። ቅዳሜ በጽዳት ምናምን ይህን ሰዓት ምናምን ተጠቅሞታል። እንግዲህ የእሱን ነው የታይም ስኬጁል በዚህ አካሄድ ሳይሆን ግን ትንሽ የሚያስተምር ነገር ስላገኘበት ነው እናንተ እናጋራ የፈለኩት። እዚህ ላይ ከ3 ሰዓት ፒኤም እስከ 4 ሰዓት ፒኤም ያለውን ከሰዓት በኋላ ማታ ምናምን አካባቢ ያለውን ሰዓቱን እንዴት ተጠቀምበት። ለአንድ ሰዓት የሚያክል ቲክቶክን ማየት ፈልጋለሁ በሰኞ ዕለት አለ። ሰኞ ዕለት ለአንድ ሰዓት የሚያክል ቲክቶክን አይቼ ከዛ በኋላ ሁለተኛ ምናምን ብሎ ሚስተር ኤ ይሄን ታይም ስኬጁልን እንደዚህ ቀርጾታል ማለት ነው። ከዛ ሌላውን ደግሞ ላይብረሪ ምናምን ጥናት የሚለውን ነገር በሁላችን የሚያደ ስለሆነ እንደዚህ ካልታለ ዋናው ነገር እኛ ግምት ያልሰጠነው እኛ ቦታ ያልሰጠነው ነገር እሱን እንዴት ቦታ ሰጥቶ የራሱ ፕሮግራም እንዳስያዘ ለማየት ያክል ያመጣሁት ማለት ነው። ሌላ ወቅ ያደርጋለሁ ምናምን ወቅ አደርጋለሁ ከጓደኛ ቢሆን ብቻውን ወቅ እንደማደርግ እዚህ ፕሮግራም ላይ ያስቀምጠዋል። ሌላ ደግሞ የእንግሊዝኛ ፊልሞችን ሲሪሶችን የሆኑ አጫጭር ፊልሞችን አያለው ብለዋል። እንግዲህ ከእንግሊዝኛው ፊልም የሆነ ሊማርበት የፈለገ ነገር ይኖራል ብዬ ተስፋ አደርጋለሁ። እንግሊዝኛ ፊልምም እከታተላለሁ ምናምን በዚህ ከ3 ሰዓት እስከ 4 ሰዓት ያለው ብሎናል። ቀጥሎ አማሪክ ፊልምም አያለው ብለዋል። አማሪክ ፊልም አብዛኛው ሲሪሶች ምናምን መሰለኝ ማያቸው አማሪክ ፊልምም እዚህ አካቶታል። እንዲሁም እሁድ ዕለት ማታ አካባቢ ዜናን ባለመጥ ምናምን ብለዋል። ዜና የሆኑ ዜናዎች የሚሰሩ በዩቲዩብ በምናምን አውርዶ ዜናን ማየት ፈለገ፣ የሀገራዊ ሁኔታውን ማወቅ ፈለገ። ስለዚህ ታይሙን በእነዚህ ተጠቅመታል። እኛ ደግሞ የምንጠቀመ ይሆናል። ለዛሬ እዚህ ያበቃን። እንግዲህ ቀጣይ በሌላ ቪዲዮ እንደምንገናኝ ተስፋ እያደረግኩኝ ይህም ቪዲዮ ከወዳችሁ ግን ላይክ በማድረግ እንዲሁም ቤተሰብ ይህን ዩቲዩብ እንዲያል ሰብስክራይብ በማድረግ ሌሎች ጓደኞቻችሁ ሼር በማድረግ እንዲሁም አስተማሪ ነው የምትሉትን ነገር ኮሜንት ላይ በማስቀመጥ እንዲህ አስቀምጠን እያመሰገንን ለዛሬ እዚህ ቃል አመሰግናለሁ።